ተነሱ ሐሳቦች ውስጥ አንደኛ በጌታ ቀኝ የተሰቀለው ተብሏል። በጌታ ቀኝ የተሰቀለውን ወንበዴ ጉዳይ ባጭሩ ላንሳላችሁ። በጌታ ቀኝ የተሰቀለው ወንበዴ በሰዓቱ ክርስቶስ ከሙታን ተነስቷል። ቤተክርስቲያን በውልደት ደረጃ ተመስርታለች። ጥምቀትን ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ የተሰጠው ከትንሳኤ በኋላ ነው ወይስ በፊት? ከትንሳኤ በኋላ። ጥምቀት በሌለበት ሁኔታ ለምን ሳይጠመቅ ብሎ እንደመጠየቅ ነው። የስህተት ነው። ሲቀጥል ሰው ለመዳን መንፈስ ቅዱስ መውረድ አለበት የለበትም? ይህ ሰው ግን በቀኝ በኩል የተሰቀለው ሰውዬ ዛሬ ከኔ ጋር በገነት ትሆናለህ ሲባል መንፈስ ቅዱስ ገና ወርዶ ነበረ? የሚወርደው ሐዋርያት ሥራ ምዕራፍ 2 ላይ ነው። መንፈስ ቅዱስ ሳይወርድ ይህ ሰው ገና ለገና ድኗልና መንፈስ ቅዱስ ለድነት አያስፈልግም ሊሉ ነው ማለት ነው በእነርሱ አካሄድ። ይህ ብቻ አይደለም። ይህ ሰው የሥላሴን ትምህርት ዋና የድነት ትምህርት ምናምን በቋሚነት ተምሯል። ስለዚህ እንደዚህ ወንድማችን አባባል ከሆነ የሥላሴን ትምህርት ባይማርም ሰው እንዲሁ ጌታ ስላለ ብቻ ይድናል ያስችላል። ኤክሰፕሽን የሚባል ነገር አለ። ወደ ሱቤ ደግሞ እንሂድ። ሱቤ አንድ ያነሳው ነገር አለ። ጥምቀት ሲባል የውሃ ጥምቀት እንደው መስሎሃል እንጂ የውሃ ጥምቀት አይደለም አለ። በተለይ ሮሜ ምዕራፍ 6 ሮሜ 6 በግልጽ የውሃ ጥምቀትን የሚያመለክት ነው። ወንድማችን ግን ጥምቀት የሚለውን ወስዶ የውሃ ብዬ አልፈታም ብሎናል። መጽሐፍን ማን ያጣመመው የሚለውን እንድታውቁ እንድትረዱ ማለት ነው። በምን ማወቅ መረዳት እንችላለን? መጽሐፍን ማን እያጣመመ እንዳለ እኔ እነሱ ናቸው ያጣመሙት ብዬ አምናለሁ። ለዚህ ማስረጃ አንደኛ ከጥንት ጀምሮ የጥንት የክርስቲያን አባቶችም የሚተረጉሙት በውሃ ጥምቀት ነው። ግን የጥንት የክርስቲያን አባቶችን ተዋቸው፣ እነሱ ስለማይቀበሉት ይቀር። ፕሮቴስታንት ጋር ብትሄዱ ማለት ነው የተሐድሶ የእምነት መግለጫ ላይ ብትሄድ ስለ ጥምቀት ሲያወሩ ሮሜ 6:3 የውሃ ጥምቀት ምሳሌ አድርገው ያስቀምጡታል። ያድናል ባይሉ ራሱ ሮሜ 6 ላይ ያለው ጥምቀት ግን የውሃ ጥምቀት እንደሆነ ያስቀምጡታል። ሙሉ የመጽሐፍ ቅዱስ ትርጓሜ ያለ የፕሮቴስታንቶች ነው። አዲሱ መደበኛ ትርጉም የፕሮቴስታንቶች የመጽሐፍ ቅዱስ ትርጓሜ እያንዳንዱ ላይ ፉትኖቱ የህዳጉ ላይ ማለት ነው ማብራሪያ ይሰጣሉ። ማብራሪያ ሲሰጡ የፕሮቴስታንቶች ሳይቀር ሮሜ 6ን የውሃ ጥምቀት አድርገው ያስቀምጡታል። አንተ ግን የውሃ ጥምቀት አይደለም ብለሃል። መጽሐፍ ቅዱስን የሚያጣምም መንፈስ የታሰረ ይሁን ብሎ ነበር፣ አልታሰረም። እሺ ስቀልድ ነው ለጨዋታ ያለ ለጨዋታ። እሺ ጥምቀቱ ግን የምርም የውሃ ጥምቀት እንደሆነ ማስረጃ ልስጣችሁ። ቅድም ሳነሳላችሁ በሐዋርያት ሥራ ምዕራፍ ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ብላችሁ ነበር አይደል? ኃጢአታችሁ ምን ይዘን በኢየሱስ ክርስቶስ ስም ምን አድርጉ? እሺ ይህ የውሃ ጥምቀት እንደሆነ ማስረጃ እዛው ሐዋርያት ሥራ ምዕራፍ 10 ራሱ ጴጥሮስ ተናጋሪው ቁጥር 47 ላይ የቆርኔሌዎስን ታሪክ ታስታውሰዋለህ። መንፈስ ቅዱስ ወረደ፣ አሕዛብ ስለሆኑ አስቀድሞ ምልክትን ይሰጥ ዘንድ መንፈስ ወረደላቸው። ከዛ በኋላ እነዚህ ሰዎች ግዴታ በእምነት ውስጥ ሆኖ መጠመቅ ነበረባቸውና ጴጥሮስ እንደዚህ ብሎ ተናገረ። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ምንን ይከለክላቸው ዘንድ አለና ከተቀጠለ አርጎ ቢል ጥሩ ነው። እያንዳንዱን በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም መጠመቅ ማለት በውሃ መጠመቅ ነው። ይህ በኢየሱስ ክርስቶስ ስም መጠመቅ ደግሞ ለኃጢአት ስርየት እንደሆነ ራሱ ጴጥሮስ በሐዋርያት ሥራ ምዕራፍ 2:8 ላይ የተናገረውን አሳይቻለሁ። ሌላ አንድ ያነሳው ነገር አለ ወንድማችን። አይ እንደው ጳውሎስ ከኃጢአቱ የታጠበው የጌታን ስም በመጥራት ነው እንጂ በጥምቀቱ አልታጠበም ብሏል። ሐዋርያት ሥራ ምዕራፍ 20 ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ምን አድርግ? ተጠመቅ፣ ከኃጢአትህም ታጠብ። አሁን ማነው ጳውሎስ እንዲያደርገው የታዘዘው? በድርጊት ደረጃ ማለት ነው። አስቀድሞ ጌታችን ኢየሱስም ምንድነው ልታደርገው የሚገባህን ነገር ይነግሩሃል ብሎ ነበር የላከው ወደ ሐናንያ። እስቲ ምንድነው የላከው? ልታደርገው የሚገባህን ይነግሩሃል ብሎ ነበር የላከው። ሊያደርገው የሚገባው ነገር የተነገረው ምንድነው ከተባለ ተጠመቅ የሚለው። ስሙን እየጠራህ ምን አድርግ? ከኃጢአትህ ታጠብ። ጥምቀት ውሃን ስለምንጠቀም ጥምቀታችን ላይ ይሄ ብዙ ጊዜ ውሃ የቆሻሻ ማስወገጃ መታጠቢያ አይደል? የጥምቀት ውሃ ግን ከኃጢአት መታጠቢያ ነውና ሉትሮን ይለዋል። በነገራችን ላይ ግሪኩም ከጥንትም ጀምሮ የጥምቀት ሌላ መጠሪያ ስሙ እጥበት የሚል የጥንት የጥምቀት ስሙ በነገራችን ላይ ሌላ መጠሪያ ስሙ ሉትሮን ነው፣ እጥበት ማለት ነው። ልክ የቱ ጋር እንዳለው በቲቶ ምዕራፍ 3 ቁጥር 5 ላይ ጳውሎስ እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ፣ ለአዲስ ልደት ለዳግም ልደት ማለት ነው በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነ እንጂ ብሎ እንደሚናገረው ለአዲስ ልደት የሚሆን መታጠብ ይላል። ዳግም ልደት ዳግመኛ ልደት በውሃ ነው። እጥበት የሚለው ውሃ ነው። አረ ማስረጃ አክሊል ከጌታ ነው። ያው ማስረጃው የቱ ጋር? ዮሐንስ ምዕራፍ 3 ቁጥር 5 እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። መንፈስን አልጣልንም፣ ውሃም ግን አለ። ያ ጥምቀት ይባላል።